العقيدة أولا قدميا العقيدة كفل عندمتو سلاسة سوست. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. صلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد، فيا عباد الله، السلام عليكم ورحمة الله وبركاته. إن شاء الله زاريم كقبر زيارة غارت يزو يالو ቁልፍ ነጥቦችን ኢንሻአላህ ምናየው። ትናንት እንግዲህ ነብዩ አለይሂ ሰላቱ ወሰላምን ቀብር ለመዘየር ብሎ ሆን ብሎ ጓዝን ሸክፎ መንቀሳቀስ መውጣትን በተመለከተ እንግዲህ ኢንሻአላህ ያው ወሳኝና ቁልፍ ነጥቦችን በአላህ Subhanahu Wa Ta'ala ፈቃድ አይተናል ማለት ነው። ዛሬ ደግሞ የነብዩን አለይሂ ሰላቱ ወሰላምን ቀብር መጎብኘት ይቻላል ፐርፐዝሊ ሆን ብሎ ማለት ነው። ንያውን ያንን ቀብሩን ብቻ መዘየርን አድርጎ መሄድ፣ ጓዝን ሸክፎ ሻንጣን ሸክፎ ለቀብሩ ዚያራ ብቻ ብሎ መሄድ ይቻላል የሚሉ ወገኖች የሚያቀርቧቸውን ሐዲሶች ደካማነት ነው በአላህ Subhanahu Wa Ta'ala ፈቃድ ምናየው ማለት ነው። ሐዲሶቹ እንግዲህ ያው ደካማ መሆናቸውን ያው ዑለሞች በተለያዩ ኪታቦቻቸው ላይ ጽፈዋቸዋል። እንግዲህ የተለመዱ ኪታቦች የተለመዱ ሐዲሶች ናቸው። ብዙ ሰው ምላስ ላይ ሚንቀሳቀሱ ማለት ነው። ስለዚህ እነዚያን ሐዲሶች ضعيف እንደሆኑ ሙንከር እንደሆኑ ኢንሻአላህ እናያለን ማለት ነው። የመጀመሪያው ሐዲስ ما رواه الدارقطني في سننه عن نافع عن ابن عمر قال قال رسول الله صلى الله عليه وسلم من زار قبري وجبت له شفاعتي የሚለው ሐዲስ ነው። ይሄን ሐዲስ እንግዲህ ብዙ ሰዎች ምላስ ተዳውል ሲያደርግ ሲንቀሳቀስ እናያዋለን ማለት ነው። በሰዎች ዘንድ መሽሁር የሆነ ቃል ነው፣ መሽሁር የሆነ ሐዲስ ነው ይሄ ሐዲስ ማለት ነው። እንግዲህ ሐዲሱ የተዘገበው ዳረቁጥኒ በተባለ ኪታብ ነው። ዳረቁጥኒ በሱነናቸው ላይ ነው የዘገቡት። የሐዲሱ ዘጋቢ ኢብኑ ዑመር ናቸው፣ አብዱላህ ኢብኑ ዑመር ማለት ነው። እሳቸው ናቸው ተብሎ ነው የቀረበው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል ነው የሚለው ይሄ ሐዲስ መንዛረ ቀብሪ ቀብሬን የዘየረ የጎበኘ ሰው ወጀበት ለሁ ለርሱ ግድ ሆናለታለች፣ ሰብታለታለች፣ ጸድቃለታለች ሸፋዓቲ የኔ አማላጅነት ማለት ነው። የኔን ቀብር የጎበኘ ሰው የኔን አማላጅነት ያገኛል በእርግጠኝነት የሚል ነው ይሄ ሐዲስ ማለት ነው። ይሄን ሐዲስ እንግዲህ ዑለሞች ብይን ሰጥተውበታል ማለት ነው፣ ደካማ ለመሆኑ ማለት ነው። ኢንሻአላህ ማስረጃዎቹን ቀጥለን እናያለን ማለት ነው። استدل به السبكي في شفاء السقام وعمر عبد الله كامل في الإنصاف قال منالو نزيه علموج سبكي شفاء السقام بالكتاباتشو عمر ابن عبد الله مبالو دقمو انصاف بتبال كتاباتشو منالو وقد أعل هذا الحديث بعلل لا يصح منها شيء. الله أكبر. ይሄን ሐዲስ በሽተኛ ነው ብለዋል። ከዚህ ሐዲስ ላይ ምንም አይነት የሚጸድቅ ነገር የለውም፣ ጉድለት አለበት፣ ክፍተት አለበት ብለዋል ዑለሞቹ ማለት ነው። ስለዚህ ይሄ ነው ያለው አቋም። هذا حديث غير صحيح ولا ثابت። ይሄ صحيح ያልሆነ የማይጸድቅ ተቀባይነት የሌለው ሐዲስ ነው ማለት ነው። من زار قبري وجبت له شفاعتي የሚለው ሐዲስ ማለት ነው። بل هو حديث منكر
عند أئمة الحديث العارفين به የሐዲስ ሊቃውንቶች ዘንድ እንዲያውም ሐዲሱ ሙንከር ነው ተብሏል ከضعيف በላይ የከፋ ሙንከር የተቀጠፈ የውሸት ሐዲስ ነው ማለት ነው